ወደ ሰዓት ስፖርት ዘገባዎች እናልፋለን። ከዘገባዎቹ ጋር ዮናስ ኃይለመስቀል ነኝ። ትላንት በተከናወነ 1500 ሜትር የፍጻሜ ውድድር አትሌት ገንዘቤ ዲባባ 8ኛ ደረጃ በመያዝ አጠናቀቀች። ስዊድናዊቷ አበባ አረጋዊ የወርቅ ሜዳሊያውን አሸንፋለች። የኢትዮጵያ በሜዳሊያ ሰንጠረዥ ከዓለም 5ኛ ከአፍሪካ 2ኛ ደረጃ ላይ ትገኛለች። መኳንንት በርሄ በዓለም አትሌት ሻምፒዮና ትናንትና በ1500 ሜትር የርቀት ውድድር ኢትዮጵያዊቷ ገንዘቤ ዲባባ 8ኛ ደረጃ በመያዝ አጠናቃለች። በውድድሩ እንደምታሸንፍ ቅድመ ግምት ተሰጥቷት የነበረችው ስዊድናዊቷ አበባ አረጋዊ በጥሩ ያጨራረስ ብቃት አንደኛ በመሆን የወርቅ ሜዳሊያ አጥልቃለች። The endurance down the straight she certainly had through the heats and the semi-finals, and it looks to me as though Aragawi is going to come away and take the title. Simpson though with a very creditable defence of her title, trying to chase her down, but it's Aragawi who comes across the line to take the gold for Sweden. The former Ethiopians አምና በ2012 ለንደን ኦሎምፒክ ለኢትዮጵያ ስትሮጥ ያላሸነፈችውን የ1500 ሜትር የርቀቱ ክብር ዘንድሮ ለስዊድን ሮጥ አሳክተዋለች። አበባ ስዊድንም በውድድሩ የመጀመሪያውና ብቸኛዋ ሜዳሊያ በአበባ አማካኝነት አግኝታለች። ገንዘቤ ዲባባ በማጣሪያው ተዳክማ እንደነበር ይታወሳል። ትናንትና ሙሉ በሙሉ በፉክክር ውስጥ መቆየት ሳትችል ቀርታለች። በ3000 ሜትር መሰናክል በተደረገው የፍጻሜ ውድድር ልማደኛው ኬንያዊ ኤስኬል ኬምቦይ የወርቅ ሜዳሊያ በማግኘት ውድድሩን አጠናቋል። And he stutters over that last hurdle. He's closing the gap. It's going to be very, very close. Can he catch him on the line? No, he can't. Ezekiel Kemboi. ቅድመ ግምት ከተሰጣቸው አትሌቶች ግንባር ቀደሙ የነበረው ኬምቦይ ርቀቱን ለማጠናቀቅ 8 ደቂቃ ከ06 ሰከንድ 01 ማይክሮ የሆነ ጊዜ ወስዶበታል። ኬምቦይ በዓለም አትሌት ሻምፒዮና 3ኛውን የወርቅ ሜዳሊያ አግኝቷል። በርሊን፣ ዳጉ፣ አሁን ደግሞ ሞስኮ የዓለም አትሌት ሻምፒዮናዎች ላይ ኬምቦይ ነግሷል። በ6 የዓለም አትሌት ሻምፒዮናዎች 3 ወርቅና 3 ብር ነው ያገኘው። የአሜሪካው ኒውዮርክ ታይምስ የተለየ ፍጡር ሲል ገልጾታል። በቀጥታ ውድድሩን ሲያስተላልፍ የነበረው ኮሜንታተርም የመሰናክል ንጉስ ሲል ካሽቶታል። እሱን ተከትሎ ኪፕሩቶ ሁለተኛ ሲሆን ፈረንሳዊ ሚኬሽ ቤናባድ በ3ኛነት ደረጃ ውድድሩን ፈጽሟል። 7ኛ ቀኑን በያዘው የዓለም አትሌት ሻምፒዮና አሜሪካን በ4 ወርቅ፣ ኬንያና ሩሲያ ደግሞ በተመሳሳይ 3 የወርቅ ሜዳሊያዎች 2ኛና 3ኛ ደረጃ ላይ ተቀምጧል። ጀርመን በ2 ወርቅ 4ኛ ደረጃ ላይ ስትገኝ ኢትዮጵያ በ2 ወርቅ 1 ብርና 2 ናስ በአጠቃላይ 5 ሜዳሊያዎች ከዓለም 5ኛ ደረጃ ላይ ነች። ዛሬ ምሽት በሚካሄደው በወንዶች 5000 ሜትር የፍጻሜ ውድድር ኢትዮጵያውያን አትሌቶች ለሜዳሊያ ይጠበቃሉ። የኒዋላ ምራው፣ ሀጎስ ገብረሕይወትና ሙክታር እድሪስ ሞፋራህን እናከብረዋለን እንጂ አንፈራውም ሲሉ ለኢትዮጵያ ሬዲዮና ቴሌቪዥን ድርጅት ተናግረዋል። አትሌቶቹ በመልካም ጤንነት ላይ እንደሚገኙም ተገልጿል። ዮናስ ተሾመ ከሞስኮ ዝርዝር ዘገባ አለው። ኢትዮጵያውያን በዓለም ሻምፒዮና በ5000 ሜትር ወንዶች የሚወክሉት 3 አትሌቶች ተቀራራቢ ብቃት ላይ ይገኛሉ። የውቅሮ ሀጎስ ገብረሕይወትና የእንጅባራው የኒዋላ ምራው በዳይመንድ ሊግ በ2 ነጥብ ተበላልጠው እየመሩ ነው። ከስልጤ ዞን አሊቾ ወረዳ የተገኘው ሙክታር እድሪስም በ2013 ሄንግሎና ኦስትራቫ ላይ ርቀቱን በአንደኝነት ያጠናቀቀ ተስፋ የሚጣልበት አትሌት ነው። ከኢትዮጵያውያኖቹ ሌላ ኬንያዊ ኤድዊሰን ሶይና እንግሊዛዊው ሞፋራህ ዓለም አይኑን የሚጥልባቸው አትሌቶች ናቸው። የኒዋላ ምራው ምንም እንኳን ሞፋራህ በበርሚንግሃም ዳይመንድ ሊግ ቀድሞ ቢያሸነፈንም ዛሬ ተመሳሳይ ነገር ይፈጠራል ማለት አይደለም። ሞፋራን መቋቋም የሚያስችል ብቃት ላይ እንገኛለን ብሏል። ሞፋራ እንግዲህ እኛ ጋር ብዙ ውድድር አላደረገም። አንድ ውድድር አብረን ሮጠናል። እሱ ቦታ አያያዝ ሲስተም ያቃን፣ እኛ ጋር ቦታ አያያዝ ላይ ነው ትንሽ ችግር ያለብን። ከዚያ ውጪ ግን ያው እንግዲህ ካሉት ልጆች ጋር ተነጋግረን የሆነ ነገር ለማድረግ ቢቻል ለማሸነፍ ባይቻል ደግሞ ጥሩ ተፎካካሪ ሆነን ለማለፍ እግዚአብሔር ከረዳ እንግዲህ አንድ የሆነ ነገር አናጣም ብዬ ገምታለሁ። ነኝ ማንኛውም ሰው ቁምጣ የቀየረው ሁሉ ይፈራል። ግን እዚያ ጋር የሚያጋጥመው ነገር ስለማይታወቅ ማንኛውንም ሰው ትፈራለ። እስከ መጨረሻ አካባቢ ያለው ላይ ትፈራዋለ። ግን መጨረሻ አካባቢ ላይ ሙፋራ ይወጣል ወይንም አንዱ ይወጣል ማለት ሳይሆን እድል ያለው ይወጣል። በዘንድሮ ዳይመንድ ሊግ 3 ያሸነፈውና በርቀቱ የዓለም ወጣቶች ክብረ ወሰንን የጨበጠው ሀጎስ ገብረሕይወትና ሙክታር እድሪስም ሞፋራህን የምንፈራበት ምንም ምክንያት የለም ብለዋል። ያው ሞፋራ እንግዲህ ያው ሰው አይፈራም እግዚአብሔር እንጂ እና ያው እሱ ሰርቷል፣ እኛ ደግሞ ሰርተናል። ያው የምፈልኒ ማይዳ ላይ ነው የምለየን ማለት ነው። እንደ ማጣሪያው ከሆነ ጥሩ ነው። አሁንም ያለነበት ጤንነት ምናምን ነገር ጥሩ ነው። እኛ እናሸንፋለን ብዬ ገምታለሁ። ግን ያው ፋራ እሱም እንደኛ እንደ ሰው ነው፣ አንፈራው። ያለንን ባለን አቅም እንታገላለን፣ ይቻልነው እንሮጣለን።
ዛሬ ምሽት 1:45 ላይ በሚደረገው የፍጻሜ ውድድር ተመሳሳይ ብቃት ያላቸው ታላላቅ አትሌቶች መገኘታቸው ምናልባትም አዲስ ሰዓት ሊመዘገብ ይችል ይሆናል ብሏል የኔው አላምራው። እንግሊዛዊው ሞፋራህ በበኩሉ በአሁኑ ወቅት በዓለም በርቀቱ የኔውና ሀጎስ ፈጣን ሰዓት እንዳላቸው አውቃለሁ። የምገባበት ሰዓት አያሳስበኝም፣ ዋናው ማሸነፍ ነው የኔ ዓላማ ሲል አስተያየቱን ሰጥቷል። ይበንዲ እንዳለ ከምሽቱ 12:05 ላይ የወንዶች ግማሽ ፍጻሜ ይካሄዳል። አማን ወጤና መኮንን ገብረመድህን ይሳተፋሉ። መኮንን ገብረመድህን በርቀቱ ከሚታወቁት ኬንያውያኑ ጋር ሲላስ ኪፕላጋትና አዝቤል ኪፕሮፕ ጋር ለፍጻሜ ለመድረስ እንደሚጥር ተናግሯል። ለኢትዮጵያ ሬዲዮና ቴሌቪዥን ድርጅት ለተጠናከረው ዘገባ ዮናስ ተሾመ ሞስኮ። ከዓለም አትሌቲክስ ዜናዎች ወጣ ስንል ቅዱስ ጊዮርጊስ በመጪው እሁድ ከቱኒዚያው ሴፋክስ ለሚኖርበት የኮንፌዴሬሽን ካፕ ጨዋታ ዝግጅቱን ቀጥሏል። ጨዋታውን በድል መወጣት እንችላለን ሲል አጥቂው ፍጹም ገብረ ማርያም አስተያየቱን ሰጥቷል። ተጨማሪውን አብረን እንከታተል። አስረኛው የካፍ ኮንፌዴሬሽን ካፕ የምድብ ጨዋታዎች በዚህ ሳምንት ሲቀጥሉ በምድብ 1 ከሁለት ጨዋታ ባገኘው 3 ነጥብ ሁለተኛ ደረጃ ላይ የሚገኘው ቅዱስ ጊዮርጊስ የቱኒዚያው ሴፋክስን በአዲስ አበባ ስታዲየም ያስተናግዳል። በመጪው እሁድ ምድብ 1ን በ6 ነጥብ የሚመራው ሴፋክስን የሚገጥሙት ፈረሰኞቹ በሜዳቸውና በደጋፊያቸው ፊት ማሸነፍ የመሪነቱን እድል የሚፈጥርላቸው ይሆናል። ቅዱስ ጊዮርጊስ ቱኒዚያ ላይ ከኢቷል ደሳል ጋር ባደረገው ጨዋታ ተከላካዮቹ አበባ ቡታኮና ደጉ ደበበ ባያቸው ሁለተኛ ቢጫ ካርዶች ምክንያት የእሁድ 10 ሰዓቱ ጨዋታ ያልፋቸዋል። ይሁንና የቡድኑ አጥቂ ፍጹም ገብረ ማርያም ሴፋክስን ማሸነፍ እንችላለን ሲል ለካፍ ኦንላይን አስተያየቱን ሰጥቷል። በእርግጥ በአሁኑ ወቅት ያሉበት ደረጃ እነርሱ የተሻለ ግምት እንዲሰጣቸው አድርጓል። ቢሆንም እኛ ለማሸነፍ እንጫወታለን ሲል ነው ፍጹም አስተያየቱን የሰጠው። ልምድ ያላቸው ተከላካዮቹን ደጉና አበባውን ለወሳኙ ጨዋታ አለማሰለፉ ቢጎዳውም ቅዱስ ጊዮርጊስ በአንድና ሁለት ተጫዋቾች ላይ ተመስርቶ ስለማያውቅ የማሸነፍ እድል አለን ብሏል። ጨዋታውን ሞሮኮውያን ዳኞች የሚመሩት ይሆናል። በዚህ ምድብ የሚገኙት ስታደ ማሊያን ከኢቷል ደሳል ነገ ይጫወታሉ። የካፍ ኤላይሰንስ የእግር ኳስ አሰልጣኞች ስልጠና በኢትዮጵያ ለመጀመሪያ ጊዜ ተሰጠ። ስልጠናው የተሻለ ግንዛቤ እንዳስጨበጣቸው ስልጠናው የተከታተሉት አሰልጣኞች ተናግረዋል። ፍርድ ያውቃል ንጉሴ ከሐምሌ 30 እስከ ነሐሴ 7 አዲስ አበባ በሚገኙ የኢትዮጵያ ታዳጊዎችና ወጣቶች ስፖርት አካዳሚ ውስጥ የኤ ላይሰንስ የእግር ኳስ አሰልጣኞች ስልጠና በኢትዮጵያ ለመጀመሪያ ጊዜ ተሰጥቷል። የስልጠና በአፍሪካ ለ6 ሀገሮች ብቻ የተሰጠ ሲሆን እዚህ የተከናወነውን ኮርስ የመሩት ጋናዊው የፊፋና የካፍ ኢንስትራክተር ማርቤኒ ኮፊና ኢትዮጵያዊ የካፍ ሲኒየር ኢንስትራክተር አቶ አብርሃም መብራቱ ናቸው። የኢትዮጵያ ሙያተኞች ይህን እድል ማግኘታቸው ትልቅ ነገር ነው ያሉት የካፍ ሲኒየር ኢንስትራክተሩ አቶ አብርሃም መብራቱ የስልጠናው ፋይዳ ብዙ ነው ብለዋል። አዳዲስና የተሻሻሉ ዘመናዊ ትምህርቶችንና እውቀቶችን ለአሰልጣኞች እንዲደርስ አድርገናል። በሌላ በኩል ደግሞ ሁሉም አሰልጣኞች በስልጠናው ወቅት ያላቸውን ልምድና እውቀት ሼር እንዲያደርጉ መልካም አጋጣሚ ፈጥሯል። ከሁሉም በላይ ደግሞ አሁን የዘመኑ ፉትቦል የሚጠይቀውን ነገር ከማሟላት አኳያ ምን ማድረጋቸው መልእክት ያስተላለፈ ወይም ደግሞ ያስረዳ ኮርስ ነበር ማለት ነው። በዚህ ስልጠና የብሔራዊ ቡድንና የበርካታ ክለብ አሰልጣኞች ተሳታፊ የነበሩ ሲሆን የዋሊያዎቹ አሰልጣኝ አቶ ሰውነት ቢሻውና የኢትዮጵያ ንግድ ባንኩ አሰልጣኝ አቶ ጸጋይ ኪዳነ ማርያም ስልጠናው በጣም ጠቃሚ መሆኑን ገልጸዋል። እግር ኳስ ሳይንስ ነው። በእግር ኳሱ በዘመናችን እግር ኳስ ደግሞ በአሁኑ ጊዜ ከፍተኛ ደረጃ በዓለማችን ከፍተኛ ደረጃ የደረሰበት ወቅት ነው። ይሄም በሳይንሳዊ ስልጠና እየታገዘ ነው። የኛም ሀገር ከዚህ ውጪ ሊሆን የሚችልበት አንዳችም መንገድ የለውም። ረጅም ዓመታት ሲያጨቃጭቀን የነበረው ይሄ ዘመናዊ ስልጠና አካሄዶች ላይ ወደ አንድ ልባት የመጣንበት የእግር ኳስ ቅርጽ ሊያለው ቡድን መስራት እንዳለበት እግር ኳሱ ሊያጎለብት የሚችሉ የትኛው የስልጠና ሁኔታዎች ነው በሚለው በአገራችን ተጨባጭ ሁኔታ ብዙ ያየንበት ባለፉት 2 ወራት ብቻ በአራት ክልሎች የሲ ላይሰንስ በአዲስ አበባ ደግሞ የቢና የኤ ላይሰንስ ስልጠናዎች የተሰጡ ሲሆን በአጠቃላይ 250 አሰልጣኞችም የስልጠናዎቹ ተካፋይ መሆን ችለዋል። የአዲስ አበባ እግር ኳስ ፌዴሬሽን ያዘጋጀው የክለቦች የፉትሳል ውድድር ነገ ይጠናቃል። ቅዳሜ ሐምሌ 27 ቀን ጀምሮ በ4 ኪሎ ስፖርትና ትምህርት ማዕከል ውድድሩ ሲከናወን ቆይቷል።
በውድድሩ 6 ቡድኖች ተሳታፊዎች ነበሩ። ነገ በ3 ሰዓት በመከላከያና በመብራት ኃይል መካከል የደረጃ ጨዋታ ይደረጋል። በቅዳሜው የ4 ሰዓት ላይ የፍጻሜ ጨዋታ ደደቢት ኢትዮጵያ መድንን ይገጥማል። ሁለቱ ቡድኖች በግማሽ ፍጻሜ ጨዋታ መብራት ኃይልንና መከላከያ ረተው ነው ለነገው ፍጻሜ የደረሱት። የ2013-2014 የእንግሊዝ ፕሪሚየር ሊግ ነገ ይጀምራል። ያለ ሰር አሌክስ ፈርጉሰን የውድድር ዓመቱን የሚጀምረው ሻምፒዮኑ ማንቸስተር ዩናይትድ ከሜዳ ውጪ ስዋንሲ ሲቲን ይገጥማል። ሊቨርፑል ከስቶክ ሲቲ፣ አርሰናል ከአስቶን ቪላ ነገ የሚደረጉ ሌሎች ጨዋታዎች ናቸው። ግርማቸው ነው ተጨማሪ ያለው። የ2013-2014 የእንግሊዝ ፕሪሚየር ሊግ ነገ ሲጀመር 7 ጨዋታዎች ይካሄዳሉ። አንፊልድ ላይ ሊቨርፑል ከስቶክ ሲቲ ከቀኑ 8:45 ላይ ይገናኛሉ። የቼልሲውን ብራኒስላቭ ኢቫኖቪች በመናከሱ 10 ጨዋታዎች የተቀጣውና ከአርሰናል ጋር ስሙ የተያይዞ የሰነበተው ዩራጋዊ ሉዊስ ሱዋሬዝ 6 ቀሪ ጨዋታዎች ቅጣት የሚቀሩት በመሆኑ በነገው ጨዋታ አይሰለፍም። ቶኒ ፑሊስን ተክተው አሰልጣኝነቱን የተረከቡት ማርክ ሂውዝ ስቶክ ሲቲ ለተጋጣሚዎቹ ፈታኝ ይሆናል ብለዋል። በኤምሬትስ ስቴዲየም አርሰናል አስቶን ቪላን ያስተናግዳል። በክረምት ዝውውር የ20 ዓመቱን የኦግዚ አጥቂ ፈረንሳዩን ያያ ሳኖጎን ብቻ ያስፈረሙት አሰልጣኝ አርሰን ቬንገር የዝውውር መስኮቱ ከመዘጋቱ በፊት ቁጥራቸው ያልታወቁ ተጫዋቾችን እንደሚያስፈርሙ ተናግረዋል። ማርዋን ሻማክ፣ ጀርቪኒዮ፣ አንድሬ አርሻቪን፣ ዴኒልሰንና አንድሬ ሳንቶስ አርሰናልን የለቀቁ ናቸው። ቶማስ ቨርማሊንና ሚካኤል አርቴታ በጉዳት የማይሰለፉ በመሆኑ ፐር መርቲሳከር በነገው ጨዋታ በአምበልነት ቡድኑን ይመራል። ኖርዊች ከኤቨርተን፣ ሰንደርላንድ ከፉላም፣ ዌስት ብሮሚች ከሳውዝሃምፕተን፣ ዌስትሃም ዩናይትድ ከካርዲፍ በተመሳሳይ 11 ሰዓት ላይ ጨዋታቸውን ይጀምራሉ። ሻምፒዮኑ ማንቸስተር ዩናይትድ ያለ ሰር አሌክስ ፈርጉሰን ወደ ሊበርቲ ስቴዲየም በማምራት ስዋንሲ ሲቲን ከምሽቱ 1 ሰዓት ተኩል ላይ ይገጥማል። እሁድ ክሪስታል ፓላስ ከቶተናም፣ ቼልሲ ከሁል ሲቲ፣ ሰኞ ማንቸስተር ሲቲ ከኒውካስል ዩናይትድ ይጫወታሉ። የሰዓቱ የስፖርት ዘገባዎቻችን በዚሁ ተጠናቀዋል። ከዘገባዎቹ ጋር ዮናስ ኃይለ መስቀል አብሬያችሁ ነበርኩኝ። መልካም ቀን።